አወኩሽና ኩሽ ነው አይደል? ከናንተ ጋር አብሬ ሱል እንደናንተ ነው የምታዩኝ። ከናንተ ብዙ ነገር እንደምሻል ታውቃላችሁ አይደል? አብሬ ስለቃምኩ ለኔ እኮ እናንተ ግባቶቼ ናችሁ። ለኔ እናንተ ሶርሶዬ ናችሁ እኮ ለኔ ምንጮቼ። አልሞትንም እንግዲህ የተረፈችንን ቋጠሮ ሰብሰብ አድርገን ትጥቃችንን ታጥቀን ቋጠሮአችንን ይዘን ወደ ጀላ ወንድም ጥላ ላጥራቴ እንዲህ ልትቋጥር ነው ለትለኝ ገና እንዳርገው በዳሾ ባጋዴ ቆሜ ይቋጥራለሁ። ትቀልዳለህ። ነገ ዋንጫ ስትበላ እኔ ላይ እኮ ነው መተህ የምትቀዝነው እኮ እንዳወቃለን እኮ እያለህ እኮ አሁን ቁም ነገሩ ቼላ ልመንሃ ቼላ አምናለሁ። እሺ ጋነርስ ቤተሰብ የእሁዱን ጨዋታ እንዴት እንደምናሸንፍ ልነግርህ ነው። በደንብ ኮፒ ሊንክ አድርገው ከቻልክ ትግስት ኖሮ እስከ መጨረሻ ድረስ ቪዲዮን ይኸው። ምክንያቱም እኔ ስለ አርሰናል አልጥልም ነጥብ ጥዬም አላቅም። ፕሪዲክሽን ላይ ራሱ ብር ያለበት ከባየር ሙኒክ ጋር ማለት ሰከንድ ሃፍ ደብል ቻንስ ነው ያሉት። አርቴታ ፈርስት ሃፍ ገረፈም ተገረፈም አቻወጣ ያየውን ነገር ሰከንድ ሃፍ ላይ ያስተካክለዋል ብዬ ስላሰብኩኝ ማለት ቡድኔን በደንብ ነው ማቀው ነው ማለት በደንብ ነው ማቀው። እና አሁን ሃንግማንን ለምንና እንዴት እንደምንገርፋት ነው ማሳይሽ። ባርሳን ማሸነፋቸው ለኛ ፐርፌክት ውጤት ማለት በባርሳ ቢሸነፉ ኖሮ ማለት ዓለም ላይ ብዙ የሚበልጡን ቡድኖች እንዳሉ ተረዳን። ስለዛ አርሰናል ማሸነፉን 9 ነጥብ ከሚያደርግብን በደንብ ተጠንቅቀን እንጮት ብሎ ነው የሚያዛቸው ማሬስካ። እነሱም እንደዛ ነው የሚያስቡት። ገባችሁ አይደል? አሁን ግን ኮንፊደንስ አለ ማለት ደግሞ ከፍተህ ትጫወታለህ ማለት ሴት ፒስ አያስፈልግም ማለት ገባችሁ አይደል? ፓልመር የሚጨመሩ በቃ አርሰናል ላይ ለማግባት ነው የሚጫወቱት። ይሄ ደግሞ ለኛ ፐርፌክት ነገር ነው። ለኛ ኮንፊደንሱን እንፈልገዋለን በሜዳችን ነው። ልክ እንደ ደጋፊዎቹ ተጫዋቾቹም ደጋፊዎቹም በእርግጠኝነት ኮንፊደንስ ጣራ ላይ ነው። ማሬስካ ግን ትንሽ ብልጥ ከሆነ ማለት ባይዘ ያን ያህል ማጣጥለው ማኔጀር አይደለም። አንዳንዴ ነገሮችን ኦቨርቲንክ ያደርግና ያልሆነ ውሳኔ ወስኖ ይገባል። በዚህ ምክንያት ይሸነፋል እንጂ ለትልቅ ጨዋታ ሴትአፕ እንዴት ማድረግ እንዳለበት ቡድኑ ያውቃል። ስፔሻሊ ሲፈራ ጎበዝ ነው። ገባ አይደል? አሁን ግን አልፈራም ብዬ ገምታለሁ አይደል? ሃንግማኖች እናንተ ፈርታችኋል? አልፈራችሁ። ኮል ፓልመር ራሱ እኮ ፈርቶ የነበረው ባርሳ ውጤትን ሲያይ እዴ ቡድኔማ ያለ ፓልመር ማሸነፍ ባርሳን ከቻለ እኔ ሲጨመርበት አርሴን የሚያሸንፋለሁ ብሎ ኮንፊደንት ሆኖ እንደሚገባ እርግጠኛ ነኝ። ይገረፋል ማለት ትሮሳርድ አይደርስም። ኤዜ፣ ሳካ፣ ሜሪኖ፣ ዴክለን ራይስ the best midfielder in the world ታየዋለህ ሜዳ ላይ the best midfielder in the world ቤስት አጣማሪው ቴምፖ ኮንትሮለር ዙቢሜንዲ። ከዛ ከኋላ ደግሞ ካላፊዮሪን ሁለተኛ በምንም ጨዋታ ላይ አንተ አትግባ ሚል ነገር ከአፌ ከወጣ ሞቻለሁ። ሂንካፔ ይግባ ከሞስኬራ ይልቅ ሂንካፔ ፔስ ስላለው በደንብ እና ናቹራሊ ሌፍት ፉት ስለሆነ ሂንካፔ ይገባል። ቦስ ሰሊባ አለች። ዩሪየን ቲምበር በማርሽ ነው የሚጫወተው። ገባር ቀዝቀዝ ያለ ማርሽ አለው ልክ እንደ ዴክለን ራይስ ማለት ቀዝቀዝ ያለ ማርሽ እና ባየር ሙኒክን የገረፍ ነው በሁለተኛ ማርሽ። ገባር አስፈላጊ ከሆነ ሃንግማን ዋንጫ እንበላበት ጨዋታ ስለሆነ ፉል ማርሽ አድርገን ዩሪየን ቲምበር ከዛ በኋላ ያሉትን 2 ሳምንት ቢያርፍ ራሱ ኖርምዬ ነው የምልህ። ሃንግማን ይሄንን ጻፍልኝ። በምንም ተአምር እንደማታሸንፈኝ 2018 ነው ላስት ታይም በሜዳ ያሸነፍከኝ። ስታንፎርድ ብሪጅ የኔ ሜዳ የኔ ትሬኒንግ ግራውንድ ስታንፎርድ ብሪጅ ላይ ፕሌን አረግና ኤምሬትስ ላይ መጥቼ ጮታለሁ። ይሄን ደግሞ ውድ አሳይሻለሁ። ብዙ ሃንግማኖች ከጨዋታ በኋላ ማለት እንዳታለቃቅሱ ብዙ ስላወራችሁ ምንም አይነት ምክንያት እንዳትፈልጋው። ፓልመርም ተጨመረልህ ደስ ብሎኛል። እርክት ማን እንደሆንኩኝ ታያለህ። ሾት ኦን ታርጌት አንተ በሾት ኦን ታርጌት እኔ በጎል ስቲል አሸንፈዋል። ባየር ሙኒክን ባይዘው በሾት ኦን ታርጌት ራሱ አሸንፈዋል። እነሱ ሾት ኦን ታርጌት እኛ ጎል ማለት አንድ ሾት ኦን ታርጌት ታደርጉ ጎል ሆነላቸው። ስለዚህ ይሆነ እንደ ሁለት እንጨምርላችሁ ሁለት አገቡ 3-2 አሸነፍናቸው ማለት እኛ በጎል አንተ በሾት ኦን ታርጌት ያን ያህል ነው ሌቭላችን ያን ያህል ነው። ምንም መፍራት የለም። ልክ ልኳን ትነግራታለህ። ኧረ አልፈራም ይነገራታል ደግሞ ለስድብ። እቺ ምጣድ ፊት አክምባሎ እግር በላት እንዳትፈራ። እቺ ድንድጭ ፊት ጥቅል ጎመን አቋም ከማድ ቤት ውጣ። ሁልጊዜ ወሬ ሁሉ ማድ ቤት ውስጥ ነው። መፍራት የለብህም። በቃ ሂድ። አይዞ ጄሪ ምንድን ነው እሱ? ምን ፈለግ? ስሚ እኔ ማን እንደሆንኩ ታውቂያለሽ? ጄሪ ማነሽ? ኢየሩሳሌም
እኔም አንድ ሆንኩ ታውቂያለሽ? እኔ ማለት እኮ ቢገባሽ ማለት ነው። እኔ ማለት አድናቂሽ ነው። በቲቪ ምናምን ሳይሽ ደስ ነው የሚለኝ። ለመድፈኞቹ የአርሰናል ደጋፊዎች በሙሉ ሰበርና አስደሳች የተባለ ዜና በዚህ ሰዓት ሰምቷል። በሳምንቱ አጋማሽ በቻምፒየንስ ሊጉ ከባየር ሙኒክ ጋር በነበረው ጨዋታ ላይ ጉዳት አስተናግዶ የወጣው የአርሰናሉ የክንፍ አጥቂ ሊያንድሮ ትሮሳርድ ጉዳቱ እንደተሰጋውና እንደተፈራው ያህል እንዳልሆነ አሰልጣኝ ሚኬል አርቴታ አሁን እየሰጠው በሚገኘው ጋዜጣዊ መግለጫ ላይ በሰበር መረጃነት አጋርቷል። ሚኬል አርቴታ እንደተናገረው ከሆነ በመጀመሪያ ምርመራው ተስፋ ሰጪ ነገሮችን ተመልክተናል። እንደሰጋ ነው። ጉዳቱ ለረጅም ጊዜ ከሜዳ የሚያርቀው አይደለም። እንዲያውም እሁድ ከቼልሲ ጋር ለሚደረገው የፕሪሚየር ሊግ ጨዋታ ሊደርስም ይችላል። ነገር ግን ተጨማሪ ጊዜ ሰጥተን ነገ በልምምድ ላይ ማየት ይኖርብናል በማለት በጋዜጣዊ መግለጫ ወቅት ተናግሯል። በተጨማሪም በሌላ አስደሳች የጉዳት መረጃ አሰልጣኝ ሚኬል አርቴታ ስለ ካይ ሃቨርትዝና ስለ ቪክቶር ዮኬሬሽ ጉዳት ተጠይቆ ወደ ሜዳ ለመመለስ በጣም ተቃርበዋል። ምናልባትም ለእሁዱ ጨዋታ ሊሰለፉ ይችላሉ። ነገር ግን ነገ የመጨረሻ ልምምድ ስላለን በዛ ላይ አይተን የምንወስን ይሆናል በማለት አስተያየቱን ሰጥቷል። ጋብርኤል ሄሱስን በተመለከተ ደግሞ ትናንት በወዳጅነት ጨዋታ ሳይቀር ጨዋታ አድርጓል። እሱም በጣም በቅርቡ ወደ ሜዳ እንደሚመለስ እንጠብቃለን በማለት አሰልጣኝ ሚኬል አርቴታ ለጋዜጠኞች ምላሻቸውን ሰጥቷል። ታዲያ በእነዚህ አስደሳች የጉዳት መረጃዎች ዙሪያ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደነዚህ የፈጣን እግር ኳስ መረጃዎችን በቀጣይ ማግኘት የምትፈልጉ ከሆነ የፕላስ ምልክቷን በመንካት የሜዳ ስፖርት ያይታይሻል። ያ ነጭ ቲሸርት ያደረገው እሱ ነው። ካቦሽ የመጨረሻ ይመቸኛል። እንዴ በቃ ማንም አይሳፈጠው። አቡ አንዴ ቀኑን ሙሉ 10 ያሳዘፍነኛ ማለት የመጨረሻ ለምንድን ነው የምትዘፍነው? እንዴ ፍሬንዴ አንቺንም ያዘፍንሻል እኮ አላዘጋጅሽም? እነሆ ወያላውን ለማስቀየም ንጉሱ ወደ ጨዋታ ተመልሷል። ለዛውም የአርሰናል ጨዋታ ላይ። ይህን ቪዲዮ የወያላ ጠላት የሆናችሁ እንዲሁም ደግሞ ለሀገሪቷ ሰላም የምትጨነቁ ሰዎች በደንብ ኮፒ ሊንክ አድርጉ፣ ሪፖስት፣ ላይክ እንዲሁም ደግሞ ሼር ማድረጋችሁ እንዳትረሱ። ቫይራል እንዲወጣ ፈልጋለሁ። እና እንግዲህ ፓልመር ምን ነው ከአርሰናል ጋር ሲጫወት አንዴ ወገቤን፣ አንዴ ጉንፋን፣ አንዴ ጣቴን ምናምን ይላል አላችሁ። ማሬስካ ነው የተጫወተባችሁ። በእውነቱ ከሆነ እውነት ማሬስካ እናንተም ላይ ብቻ አይደለም እኛንም ፌቨር ሰርቷል። ግን እኔ አላማረኝም ነበር። በእውነት ነው የምላችሁ። ለምን ጣቱ ተመቶ ተሰበረ ተጎዳ ተብሎ እንዴት ነው ተጫዋች እንደዚህ በግልጽ የሚናገረው? ወይ ያኛው ጉዳት አለቀቀው ምናምን ሊሉ ይችላሉ እንጂ ሰበብ እንደሆነ ግልጽ ነው። እንደውም እኔ የባርሳ ጨዋታ ላይ ቤንች ላይ ሁላ ሊኖር ይችላል ብዬ ነበረ። ግን ለእሁዱ ጨዋታ እንኳን ቤንች ቋሚ ራሱ መሆን እንደሚችል ማሬስካ ገልጿል ማለት ነው። እና የፓልመር መመለስ የእናንተን አስተያየት ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ በበኩሌ እንደሆነ የበለጠ ፉክክር ነው የሚኖረው ቼልሲ ቲም ላይ ቋሚ ሆነም አልሆነም። ወያለው ፍራ፣ በቃ ወያለው ፍራ። አባዬ አንተ ጀምር። እንደው አርሰናል የተባለ ቡድን ፈጣሪ መጥቶ እስካላስቆመው ድረስ ማንም ያስቆመው እየመሰለኝ አይደለም። የመጨረሻ ተስፋችንም አንተው ቼላል ባባው ነህ። እንግዲህ ወይ ቋጠሯችንን አሳክተህ ታስቀጥለዋለህ፣ ወይ ተስፋ ታስቆርጠናለህ፣ ወይ ታሸንፋለህ፣ ወይ ግፋቢል አቻ ትወጣለህ። ሊቨርፑል ማለቴ ሽንፈት የሚባል ነገር አንቀበልም። ቃል የእምነት ብቻ እምነታችንን ሰጥተናል።